በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሄሉ እግዚአብሔር ቤተሰቦች እንደምንሰነበታችሁ። አሜን። የአባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። ዛሬ አጫጭር መረጃዎችን ይዤ መጥቻለሁ። የወንድማችን ታፍኖ መወሰድ፣ አሁንም በጣም አሳዛኝ ዜና ሰምተናልኝ። ወደ ሐረርጌ አካባቢ ኦርቶዶክሳውያን ተጨፍጭፈዋል። እንዲሁም ቢቢሲ በአማራ ክልል በርካታ ሴቶች ላይ ዘግናኝ ግፍ መናገሩን መረጃ አቅርቧል። እነዚህን ሶስቱ መረጃዎች ባጭሩ ማቀርብላችሁ ይሆናል። በተለይ ሰሞኑን ከአርሲ ጭፍጨፋ በኋላ ለቤተ ክርስቲያን ጠንክሮ ድምፅ እየሆነ የነበረ እጅግ እንቁ የቤተ ክርስቲያን ልጅ ወንድማችን መምህር ዲያቆን ዮሴፍ ፍስሐን እንግዲህ መንግስት አፍኖ መውሰዱን ሰምተናል። ምናልባት ያሳፈኑትም የቤተ ክርስቲያኑ ሰዎች ሊሆኑ ይችላሉ፣ ወዳደሮቹ። እንደዛ የሚል ጥርጣሬ ነው ያለን። መምህር ዮሴፍ ፍስሐ እንግዲህ እጅግ በቤተ ክርስቲያናችን ጠንካራ ከምንላቸው ወንድሞቻችን አንድ ነው። በየቀኑ ለቤተ ክርስቲያን ሳይሰለች 3-4 ጊዜ በተለይ ፌስቡክ ላይ ጠንክሮ ለቤተ ክርስቲያን ድምፅ ይሆናል። እንግዲህ ወንድማችንን ያሰሩትኝ። ሌላውና እጅግ በጣም ልብ የሚሰብረው ሁኔታ ደግሞ እንግዲህ ሰው መረጃ የታሰረው አንድ መረጃ ካወጣ በኋላ ነው። እንዲህ ሚል አሻንጉሊቱ የኢትዮጵያ ሃይማኖት ተቋማት ጉባኤ አጣሪ ቡድን ያቀረበው ሪፖርት ላይ የአርሲ ክርስቲያኖች ገዳዮች ፋኖ እንደሆነ በማስመሰል በግልጽ ጨፍጫፊዎቹ እንዳይነግሩንና እንዳይታወቁ ካደረጉ ሰዎች መካከል የኦሮሚያ የጸጥታና አስተዳደር ቢሮ ኃላፊውም አብረው እዚህ ውስጥ ተካተው ነበር ብሏል። እንግዲህ ይሄን ብሎ በጻፈ በሰዓታት ውስጥ ነው ወንድማችን ታፍኖ የተወሰደው። እንግዲህ ከመግደል ይልቅ አትግደሉ ማለት ወንጀል በሆነባት ሀገር ኢትዮጵያ አትግደሉን አታስገድሉም ማለት እንግዲህ ገዳዮች ለፍርድ ይቅረቡ፣ ተገዳዮች ፍትህ ያገኙ ማለት በኢትዮጵያ ዋጋ ያስከፍላል። እንግዲህ ወንድማችን ዮሴፍ ፍስሐ ዘብጥያ ያወረደው ለምን ገዳዮችን ይጠይቃል በሚባል ብቻ ነው። ሌላ ምንም ኃጢአት የለበትም ይሄ ሰው። እንደነገርኳችሁ እንግዲህ በኦርቶዶክስ ላይ የተከፈተው አፈና ተጠናክሮ ቀጥሏል። መግደል፣ ማሰር፣ የሚናገሩትን ታስራለህ፣ ሌላውን ትገላለህ ነው። ዘርፈ ብዙ የሆነ ዘመቻ ነው ቤተክርስቲያን ላይ የተካሄደው። ደጋግመን ተናግረናል። ዮሴፍ ድምፅ የሆናቸው በኦርቶዶክሳዊ ማንነታቸው በግፍ ለተገደሉ ኦርቶዶክሳውያን ነው። ገዳዮቻችንና ግድያውን ያዳፈነው ወንጀለኛ ቡድን እንግዲህ እሱን ማሰር ሲያቅተው ወንድማችንን አስሮታል። እንዴት ድምፅ ሆናችሁ ተብለን ታስረናል። ባለፈውም ሞታችን ሲካሄድ አይተነዋል። ያውም የኛ በምንላቸው ሰዎች ሲካሄድ አይተናል። ዛሬ ደግሞ የሚናገሩትን ማሰር ተጀምሯል። ለነገሩ እግዚአብሔርን መፍራት ሰውን ማፈር ለሞራልና ለሕሊና ለፍትህ መስፈን መኖር ከቤተ መንግስቱ ይቅርና ኛው ቤተ ክህነት ከጠፋ ሰነባብቷል። ገዳይነት የማያሳስር አትግደሉ ማለት ደግሞ የሚያሳስር ከሆነም ቆይቷል። የሕሊና እስረኛው ወንድማችን ዮሴፍ የዚሁ የሀገራችን ግፍ አንዱ ማሳያ ምስክር ነው። በእውነቱ ይሄ ወንድማችን የታሰረው ዲያቆን ዮሴፍ ብቻም አይደለም፣ እኛም ጭምር ነን የታሰርነው። እውነት ጨምራ ነው የታሰረችው፣ ቤተክርስቲያን ጨምራ ነው የታሰረችው። ዲያቆን ዮሴፍ ከኛ የተለየ ምንም ነገር አላደረገም። የታሰረው ለማሳያነትና እሱን ያያችሁ ተቀጡ ለማለትም ነው። ይህ መንግስት ኦርቶዶክሳውያን ሁላችን በአንድ ጊዜ ያላሰረን አዝኖልን ወይም በማንነታችን ወዶንና አክብሮን እንዳልሆነ ትክክለኛ ማሳያ ነው። እንግዲህ ኦርቶዶክሳውያን በአንድ ጊዜ የማያስረን በሁለት ምክንያት ሊሆን ይችላል። አንደኛው ሁላችንም በአንድ ጊዜ ለማሰር ቦታ ስለማያገኝና አቅም ስለሌለው፣ ሁለተኛ ለስልጣኑም ስለሚሰጋ ነው። በአንድ ጊዜ ላጥፋችሁ ቢል ሁሉም ተነስቶ ድል ስለሚያደርገው የሚያዋጣው ቀስ በቀስ እንደ ዲያቆን ዮሴፍና መሰሎቹን በሳሎችን በማሰር እንደ አርሲ ኦርቶዶክሳውያን ያሉትን ደግሞ በዋህብያ እያሳበበ በመግደልና በማፈናቀል መዋቅራዊ ጥቃት ማድረስም ይሄ ነው። እንግዲህ ኦርቶዶክሳውያን ባካችሁ ንቁ ነው። በየአካባቢያችሁ ቀርባችሁ ተነጋገሩ፣ ተናበቡ፣ አደረጃጀት ፍጠሩ። በብሔርና በቋንቋ መለያየቱን ትተን እናቁምና እንደ አርሲ ወንድማማቾችና እህቶቻችን ያለ ምንም ብሔርና ቋንቋ ልዩነት በምንገደልበት እንደ ዲያቆን ዮሴፍ በምንታሰርበት ኦርቶዶክሳዊ ክርስትናችን ስም ብቻ በሆነበት በዚህ ወቅት አንድ ልንሆን ይገባናል ነው። በዚህ እንቅልፋችን ካልነቃንና መዋቅራዊ ጥቃት ለዘላለሙ ካላስወገድ ነው ኢትዮጵያ ውስጥ ክርስትናችን ታሪክ ሆኖ ሊቀር ይችላል። እንዳየነው እንደነ ቱርክና እንደ ሌሎች ሀገሮች በእግዚአብሔር መንግስትም እድል አይኖረንም። ምክንያቱም ክርስትናችንን የመጠበቅ ግዴታችንም አልተወጣንምና። ስለዚህ በነፍስም በስጋም እንዳንጎዳ እንግዲህ በግፍ
ከሞቱትና ከሚሞቱ አርሲ ኦርቶዶክሳውያንና ከታሰሩትና ከሚታሰሩት እንደ ዲያቆን ዮሴፍ ካሉ ጎን ሁላችንም እንድንቆም ጥሪያችን እናስተላልፋለን። የሚያስፈልገን አንድ ነገር ብቻ ነው፣ መናበብና በጋራ አንድ ሆኖ በአንድ ጊዜ መነሳትና ለዘላለም የመሰቃያችንን መዋቅራዊ አደረጃጀት አፍርሶ ማንም በማንነቱ በቋንቋው በብሔሩ በሃይማኖቱ የማይጠቃበት ሁሉም በሰውነት ተዋዶና ተከባብሮ የሚኖርባትን ሀገራችንን እንግዲህ ማስቀጠል ስንችል ብቻ ነው መፍትሄው። ይህን ሀሳብ እነ ቀሲስ ዲበኩሉ ማጋርተውታ እውነታው ይሄ ነው። መምህር ዮሴፍ እንግዲህ አሁን የታሰረበት ጠፍቶን ነበር። ዘግይቶ ባገኘነው መረጃ ግን አዲስ አበባ እንግዲህ ማዕከላዊ በሚባለው ቦታ እንደታሰረ ሰምተናል። በዛ የግፍ ቦታ ታስሯል ተብሏል። ወንድማችንን መጠየቅም እንደማይቻል ሰምተናል። ተመልከቱ እንግዲህ አትግደሉን ያለ ሰው መታሰሩ ብቻ አይደለም መጠየቅ እንደማይቻል ነው የሰማነው። ዮሴፍ ያሰሩት ከቅዳሜ ጀምሮ እንደሆነ ተሰምቷል። ጠበቃ ለማስቆም የሚሆን ፍርድ ቤት ለመቅረብም አልተቻለም። ቢያንስ መታሰሩን እንኳን ለቤተሰብ ደውሎ እንዲነግርም አላደረጉም። ዮሴፍ ሊያሳስር የሚችለው ብቸኛው ወንጀሉ ኦርቶዶክሳዊ ሆኖ ለኦርቶዶክሳዊ ሞት መቆጨቱና ሌት ከቀን ማንበቡ ብቻ ነው። ከዚያ ውጭ ዮሴፍ ታጣቂም አይደለም፣ ፖለቲከኛም አይደለም። እንግዲህ ወንድማችን ዮሴፍ በቤተሰብ እንዳይጎበኝ ተደርጓል። እንደነገርኳችሁ ፍርድ ቤት እንዳይቀርብ ተደርጓል። ጠበቃ እንዳይቆምለት ተደርጓል። የታሰረው ማዕከላዊ ነው። አዲስ አበባ ውስጥ ማዕከላዊ የሚባል ቦታ እንደታሰረ መረጃው ደርሶናል። እንግዲህ እንዲህ አይነት ግፍ ነው እየተሰራ ያለው። ይሄን እየሰማችሁ ንቁ ነው የምንለው። አሁንም ወንድማችንን በአስቸኳይ ፍቱት ነው የምንለው። ከዛ በተረፈ ኦርቶዶክሳውያን ተነስተን ድምፅ በመሆን በመጮህ ማህበራዊ ሚዲያውን ላይ ስናጮኸው መንግስት እናውቀዋለን። ማህበራዊ ሚዲያ ላይ የሆነ ነገር ከጠነከረ ወደ መፍትሄ ይመጣና ወንድማችን እንዲፈታ የራሳችን ትብብርና ከዛ በተረፈ ግን እንዳንሞትና እንዳንታሰር ጠንክረን ስራ ነው ምለው። ሌላውና አሳዛኙ መረጃ ወደ ሐረርጌ ነው የሰማነው። በምዕራብ ሐረርጌ በጉባ ጉቱና ጉዲና ወረዳዎች እንዲሁም በጭሮ ወረዳ በርበሱ አካባቢ እስካሁን ድረስ የ6 ኦርቶዶክሳውያን ህይወት በአሰቃቂ ሁኔታ መሞቱ ተሰምቷል። እጅግ በጣም ልብ የሚሰብር ነው። በምስራቅ ሐረርጌና ምዕራብ ሐረርጌ ዳር ባሉ ቦታዎች ላይ ኦርቶዶክሳውያን አሁንም ከባድ ስጋት ላይ መሆናቸውን የሰማው ይህ መረጃ መንጋውን ሊጠብቁ አደራ ለተሰጣቸው እንግዲህ ለሀገረ ስብከቱም ለቤተ ክህነቱም ተላልፎ ቢነገራቸውም ተደውሎላቸው ነበር፣ ተነግሮ ነበር፣ ዝም ነው ያሉት። ስለዚህ ለዚህ ነው ምንድነው እንደራሽ ምንድነው እዚህ የሚሰማን የለም። መንግስትም ቤተ ክህነትም ብትሉት አሁን ማንም አይደርስም። በቃ መሞት ብቻ ነው። ይሄን ደግሞ ሙት ሚል እንትን ስለሌለን መጽሐፍ ስለሌለን ዓለማዊ መንፈሳዊ እንደዛ ስለማይለን እየታገልን ነው መሞት ያለብን። አንድ ጥለን ነው እኛ መውደቅ ያለብን። ይሄን እንድናደርግ ነው አደራ ምንለው። አሁንም አንዱ ነን ካልቆምነ ቀስ በቀስ ይጨርሱናል። በቃ አፍ ያለውን የሚናገረውን ድምጽ የሚሆነውን ያስራሉ፣ ሌላውን ይገላሉ። ይሄ ሆን ተብሎ በመንግስት ደረጃ ነው ብዙ ጊዜ ነግረውናል። እየተሰራበት ያለው በደንብ ነግረውናል። ስለማንሰማ ነው እኛ። ስለዚህ ኦርቶዶክሳውያን ጥሪ እያደረፉ ነው። እዚህ በተረፈ ሆን ተብሎ ባለማተብን ለመጨረስ ባለፈው ትግራይ ላይ ታችሁታል። አሁንም አማራ ክልል ውስጥ ከፍተኛ በደል ነው እየደረሰ ያለው። ኦርቶዶክሳውያን ይበዙበታል የሚባሉት አካባቢ ጦርነት በመክፈት ትልቅ ጭፍጨፋ እያደረጉ ነው። ከዛም አልፎ ብዙ ወንጀል እየሰሩ ነው። አሁን ቢቢሲ ያወጣው አንድ መረጃ አለ። የብልጽግናው አገዛዝ ወታደሮች በአማራ ክልል በንጹሃን ሴቶች ላይ ፈጸሙት አስገድዶ መድፈር የሚያጋልጥ ሪፖርት ነው ይፋ የተደረገው። እንግዲህ ቢቢሲ አማርኛ ነው። በአማራ ክልል በፋኖና በአገዛዙ ጦር መካከል እየተካሄደ ያለውን ውጊያ ተከትሎ በመከላከያ ሰራዊት አባላት በህዝቡ ላይ የሚደርሱ ግፎችን፣ በወታደር የሚደፈሩ ሴቶችን እንዲሁም በግፍ የሚረሸኑ ወጣቶችን አስመልክቶ ዝርዝር መረጃ ወጥቷል። በዘገባው ባለታሪኮችን ስምና ማንነት የሚገልጹ ነገሮችን ለደህንነታቸው ሲባል መቀየሩን አሳውቋል። ታሪኩ እንዲህ ብሎ ጀምሯል። እንግዲህ በጣም ዘግናኝ ነው በእውነት ያወጣው ሪፖርት ቢቢሲ። ሙሉውን ብታነቡትኝ እኔ አንድ ባንድ ላንብበው ብል በጣም ብዙ ጊዜ ስለሚጨርስ ነው። እንግዲህ በጣም በሚያሳዝን ሁኔታ ሴት ሆኖ መፈጠር እስከሚያንገሸግሽ ድረስ በጣም ከባድ የሆነ ግፍ እየደረሰ እንደሆነ ነው እንግዲህ ቢቢሲ ያወጣው። የሚገርመው ነገር በ43 ጤና ጣቢያ በክልሉ 4% ውስጥ በሚሆኑት ማለት በእነዚህ ተቋማት ላይ እንግዲህ ከሐምሌ 18 2015 እስከ ግንቦት 2017 ድረስ 2697 ሰዎች አስገድዶ መድፈር ደርሶባቸዋል። የሚገርማችሁ ተመልከቱ። ከ2015 እስከ 2017 2990። ይሄ ደግሞ በ43 ጤና ጣቢያዎች ብቻ ነው። እነዚህ በክልሉ 4% በሚባሉ ናቸው። እንግዲህ አባዙት አጠቃላይ በክልሉ ምን ያህል ግፍ እንደደረሰ። ከነዚህ ውስጥ ደግሞ በጣም የሚያሳዝነው 45% የሚያህሉ ከ18 ዓመታቸው ሆኑ ታዳጊ ህጻናት ናቸው ይሄን ግፍ የተቀበሉት። ከተጎጂዎች ውስጥም ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላት ዘር በሽታ የተያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ የተዳረጉ ናቸው። እንዲህ አይነት ግፍ ነው እየሰራ ያለው በኦርቶዶክሳውያን ላይ። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላት ዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም።
ለዚህ ነው በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያ በአማራ ክልል ግጭት ወደ ጤና ተቋማት የመጡ ተጎጂዎች ከባህሩ በጭልፋ ናቸው ብለው ተናግረዋል። ለምለም እንደ HIV አይነት በሽታ ተላልፎብኝ ሊሆን ይችላል በሚል ስጋት የተፈጸመባት ያስገድዶ መድፈር ጥቃት ሪፖርት ካላደረጉትና የሕክምና እርዳታ ካላገኙ ተጎጂዎች መካከል ናት። ስሟን ለደህንነቷ ባልተቀይ የ23 ዓመቷ የደቡብ ጎንደር ነዋሪ ታህሳስ 28 2017 የመንግስት ወታደሮች በተለመደ እንቅስቃሴያቸው መሳሪያ ያለውን ሰው ጠቁሚም ብለው መረጃ ፍለጋ ወደ ቤታቸው መምጣታቸው ተናግረዋል። የሚፈልጉትን መረጃ ባለመስጠቷ በአንደኛው ወታደር ከዛተባት በኋላ እንደደፈራትም ተናግራለች። ጩኸት ብታሰሚ አንድ ጥይት ነው የሚበቃሽ ብሎም እንዳስፈራራት ትናገራለች። አንድ ወር ሙሉ አለቀስኩኝ፣ ምግብ አይርበኝም፣ ስራዬን ማልቀስ ብቻ ሆነ፣ ቁሜ ለመሄድ ተቸገርኩኝ፣ ህመምተኛ ሆንኩ ነው የምትለው። ማህበረሰባዊ ሐሜትን በመፍራት ጭንቀት ውስጥ መግባቷን የምትናገረው ለምለም ከቤተ ክርስቲያን መራቋንም ተናግራለች። ተመልከቱ እንግዲህ በዚህ ምክንያት ሴት ሆኖ መፈጠር ያስጠላል፣ ወንድ በሆን ደብድበው ጥለውኝ ይሄዳሉ እንጂ እንደዚህ ህይወቴን አበላሹትም ነበር ስትልም ለምለም የደረሰባት ጥቃት ቁስል በሴትነቷ ላይ ያሳደረባትን ከባድ ህመም ተናግራለች። የመደፈር ጥቃቶች በግጭቱ እየተሳተፉ ባሉ በሁለቱም ተፋላሚ ኃይሎች እየተፈጸመ ቢሆንም የጤና ባለሙያዎች ከፋኖ ታጣቂዎች በበለጠ የመንግስት ወታደሮች ይህን እያደረጉ ነው ብለዋል። እውነታው ይሄ ነው። በፋኖ ስም የሚያደርጉ እንዳሉ ይታወቃል፣ ግን ዋናው የመንግስት ወታደሮች ናቸው እያደረጉ ያሉት። ባለፈው ትግራይ ላይ የሚያደርጉትን ስለምናይ እንግዲህ በጣም ብዙ ነው ያለው መረጃው። ጠቅለል ስናደርገው ኦርቶዶክስን ለማጥፋት ከቀን አብረው እየሰሩ ነው፣ ተደራጅተው እየሰሩ ነው የምትላችሁ ለዚህ ነው። በብዙ መልኩ ተደራጅተው እየሰሩ ነው። ይሄን ነው እንግዲህ በጣም 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 የሚያሳዝን ነው። በጣም ልብ የሚሰብር ነው። ትግራይ ውስጥም እንዲሁ በርካታ ሰዎች ተደፍረው ሪፖርቱን ሰምታችኋል። አሁን አማራ ክልልም እንደቀጠለ ነው። የአማራ ክልሉ አላበቃም፣ ገና እንደቀጠለ ነው። ስለዚህ እባካችሁ ኦርቶዶክሳውያን ተነስተን እንዲህ አይነት ነገሮችን በጋራ እንታገል ነው ምለው። መረጃው ብዙ ነበረ፣ ግን እዚህ ላይ ባቋርጠው በቃል ሌሎች መረጃ በቀጣይ ይዤ እመጣለሁ። ሁላችሁንም ወዳችኋለሁ። ሰላም ሁሉ። መረጃውን አጋሩ፣ ድምጽ እንሆን፣ በአንድ ላይ እንሰባሰብ፣ እንወያይ። ወደ ቴሌግራም ግቡ ብያችኋለሁ። እየተዋህዶ ላይ እዛ ላይ እየተመካከርን ወደ መፍትሄ እንምጣ የሚለው መረጃ ነው ማጋራት እንፈልገው። ሁላችሁንም ወዳችኋለሁ። አዳዲሶች ሳብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉትኝ። ሁላችሁንም ወዳችኋለሁ። ሰላም ሁኑልኝ።